አውልቅልኝ ነው በፍቃደኝነት አውልቅ ወይ ነው በግድ አውልቅልኝ ነው ዴቪ ሁሉ እንድታውጣልኝ ነው ፈልግ አንተ አልፈልግም ሲጀምር ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ዴቭ ተገኝቷል። ወይኔ የሄርሜላ ልብስ ማለት ነው በጣም የምመኘው ልብስ ነው። አለባበሷ እንዴት እንደማያምር የምር የዛሬው ማለት ነው። እንኳን ለዚህ ለመቆም ያበቃሽ የሆነን ለመናገር ማለት ነው። ገባሻ? ይሄንን ነው የምፈልገው። ከአብርሃም ጎን ሆነሽ ኦኬ፣ ጀግና ሆነሽ ሁሉን ነገር አልፈሽ አሁን ያንቺ ህመም አይደለም ሲጀመር ለኛ ራሱ የሚታየን ያንቺ ህመም አይታየንም። ገባሽ አይደለ? ምክንያቱም አብርሃም ያለበት ሁኔታ በጣም ካንቺ ህመም ያንቺ ህመም እንኳን ህመምሽን አውቆ ያሳክምሻል። ገባሽ አይደለ? አብርሃም ግን ህመሙ አልታወቀም። ኦኬ ቤተሰብ ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ። ኮፒሊንክ አድርጉ። ኮፒሊንክ ኦኬ፣ ኮፒሊንክ አድርጉ። ኮፒሊንክ ማድረጋችሁና እንዳትረሱ። እንግዲህ ሄርሜላ እንደዚህ በመቆማ የሆነ ለመናገር በጣም ደስ ብሎኛል። ምክንያቱም እሷም ተኝታ አብርሃምም እንደዚህ ሆኖ እነዛም ደግሞ እኔ በጣም ያዘንኩት ዛሬ ቪዲዮ ተለቋል እና አቤል ራሱ እንደዛ የሚደባደቡት አብርሃም እንደዚህ ታሞ እነሱ ሁሉን ነገር አሳልፎ ለሱ እያሉ አሁን እኔ እኮ አብርሃም ደና በነበረበት ሰዓት ያልተጣሉ ሰው ሁሉ አሁን ይጣላል። አሁን የሱ ነገር ነው የሚያሳስበው። አብርሃም ደና ይሁን መጀመሪያ፣ ከዛ በኋላ ሁሉን ነገር ይደርሳል ነው በአሁን ሰዓት ሲጀመር። አብርሃም እንደዚህ ታሞ አብርሃም ጤነኛ ነው የሚል ሰው አጠቃላይ የታመመ ሰው ነው። ቤተሰብ በዚህ አጋጣሚ እንድታቁልኝ ማለት ነው። ገባችሁ አይደለ? እኛ የምናውቀው አብርሃም ይሄ አይደለም በእርግጠኝነት። ኦኬ ቆሞ በራሱ እንዴ እኛን እኮ ያቀንም ኦዲየንስ ማን እንደሆነ እኮ ያቀም እንዴ ሄርሜላን አስቀይመሻል ተመልካችን ይቅርታ ጠይቂ ያለ ልጅ እንደም እኔ ማለት ተረተር እንደ ወደ ኋላ ወርጄ ወይንም እንደ እንትን አልነግራችሁም። እንደ ህፃን ልጅ በደንብ ነው የምታውቁት አብርሃም ማን እንደሆነ። ወደ ኋላ መመለስ አይጠበቅብንም። ገባችሁ አይደለ? ብዙ ነገር ኦኬ አብርሃም ማሳልፈዋል፣ ሩታ ማሳልፋለች። ገባችሁ አይደለ? ብዙ ነገር ግን ቅድሚያ ሩታ ያሳለፈችውን አይደለም አምጥተን እዚህ ጋር የምናወራው። አብርሃም ያሳለፈውን አይደለም አምጥተን እዚህ ጋር የምናወራው። ሄርሜላ ያሳለፈችውን አይደለም አምጥተን እዚህ ጋር የምናወራው። በጣም የሚያሳስበን በዛሬ ቪዲዮ በተለቀቀው ወይ ነው በትላንትና ቪዲዮ የተለቀቀው በየቪዲዮ የሚያሳስበን የአብርሃም ጤንነት ነው። አብርሃም ያለበት ሁኔታ ትክክል አይደለም ነው። የትኛው አብርሃም እንዴ ትክክለኛ ሆኖ እኮ አብርሃም ሩታ ጋር ከሄደ እኮ ደስ ይለናል፣ ተመስከን እንላለን። ግን ጤናው ያስፈልጋል። ጤነኛ ያልሆነ ሰው እንዴት ነው ጤነኛ ነው የሚባለው? እንዴት የማይሆን ነገር። ስለዚህ ሄርሜላ እንደዚህ ቆመሽ አብርሃምን ከጎኑ ለመቆም ስለበቃሽ በጣም ደስ ብሎኛል። አሁን አንቺ ታመምሽ ምንም ሆንሽ እና ሄርሜላ በዚህ ሰዓት ታማ ለመተኛቷን በጣም ደስ ብሎኛል። ህመሟን ተቋቁማ አብርሃም ጎን ለመቆም ስለመጣች በጣም ነው ደስ ያለኝ ማለት ነው። ገባችሁ አይደለ? እነዛ የምትጣሏችሁ እነ ማርታ ራሱ ማለት ነው በዚህ ሰዓት ከአብርሃም ጎን መሆን እያለባችሁ እየተጣላችሁ ምናምን ትመጣላችሁ። ደህና ናችሁ? ጭንቅላታችሁ ይሰራል? በአሁን ሰዓት ማንም ገፋችሁ ሩታን ትስደባችሁ፣ በሩታ በኩል ያሉት ማንም ይስደቧችሁ፣ ተቋቁማችሁ አብርሃምን ማዳን ላይ ነው መሮጥ ያለባችሁ። አብርሃምን ወደ ትክክለኛ ወደ ራሱ ነው መመለስ ያለባችሁ። ገባችሁ አይደለ? ምክንያቱም የምናውቀው አብርሃም ይሄ አይደለም። ወደ ትክክለኛ አብርሃም መልሱና ይሄድ፣ ከፈለገ ይሄድ። እንዴ ማለት ሴት እኮ ማለት ሄርሜላ እኮ የመጀመሪያ አይደለች በወንድ ስትከዳ ወይም ደግሞ ወንድ የሆነ ነገር ሲያረጋት ማለት ነው። ስለዚህ ችግር የለውም በቃ። ግን አብርሃም መጀመሪያ ደህና ይሁን። ገባችሁ? በቃ ብዙ ወንዶች የሴትን ልብ ሰብረው ይሄዳል። ይሄ የታወቀ ነው። ግን ጤንነት ይመለስ። ዛሬ ዴቭ መጥቷል። በጣም ደስ ብሎኛል። እንግዲህ ስለ ሀብሉ በጣም እያወራን ነበረ። ሀብሉን ይበጥሳል። ሀብሉ ላይ ምንም አይሰራም። በሀብሉ አላምንም፣ እንደዚህ አልንም። ስላመንኩበት ሊያድነኝ ይችላል። ሳምን ብቻ ነው የሚያድነው። ማንኛውም ነገር አምናችሁ እግዚአብሔር ጋር ከልብ ከጸለያችሁ ያድናችኋል። ነገር ግን ካላመናችሁ ደግሞ አያድናችሁ። ገባችሁ? ምክንያት አለኛለች። የምን ምክንያት ነው ለአብርሃም የሚደረገው? እንደ ህፃን ልጅ እግዚአብሔር የሆነ እንዲጠብቅ ብለን በልጅነት ብር እናረጋለና ከሰው አይን እንዲጠብቅ ብለን ልጅ ላይ ማለት ነው። ሩታ ለዛ ነው አብርሃም ልጅ ሆኖብሽ ነው ሀብል ያረግሽው። ምን ታደርጋለማ ያልኩበት ምክንያት ስላለኝ ነው። ምክንያቱም የሚጠይቀኝ ነው የሚሻለው እንጂ እንዳታወራኝ በእንደዚህ አይነት መንገድ ሲጀመር። ካያችሁት እንደውም ማለት ነው እቤት ራሱ አትገቡም ብሎ ነበረ። አሳልፌ ነው የመጣሁት እዚህ ጋር እንጂ ሄርሜላ አትገባም ብሎ ነበረ። ምክንያቱም እዚህ ጋር
አብርሃም በኤፍሬምና በሩታ ስር የሚንቀሳቀስ ወንድ አይደለም። ገባችሁ አይደል? በደንብ ካልገባችሁ አብርሃም በራሱ የሚቆም በራሱ ማንንም ማለት ሚያዝ እንጂ እሱ የሚታዘዝ ልጅ አይደለም። ወይ ደግሞ በእነሱ ስር ሆኖ እነሱ የሚያዙለት ልጅ አይደለም። ገባችሁ አይደል? እና ሄርሜላ አትገባም እያሉ እነሱ ናቸው የሚያዙት። ከዛ አሁንም ደግሞ ሰላም ሊሉም እንትን አይሉም ራሱ ማለት ነው። ሲቀጥል ደግሞ ሀብሉ ላይ ችግር ከሌለ እዚህ ጋር ተውት። ስለ ሃይማኖት ምናምን ሃይማኖት ቦታ አትሩጡ። ሃይማኖትን ቁጭ አድርጉ እዛ። ገባችሁ? ግን በተለቀቀ ቪዲዮ ላይ ነው የምናወራው። ገባችሁ አይደል? ማናችሁም ሃይማኖት እናንተ ሃይማኖተኛ ከሆናችሁ ለብቻችሁ ነው የምትቀበሩት። እኔ በጣም ኃጢአተኛ ከሆንኩኝ የራሴ ለብቻዬ ነው እሳት ውስጥ የምገባው። አለቀ። ከኔ ጋር ማናችሁም አትቀበሩ፣ ማናችሁም እሳት ውስጥ አትገቡም። ገባችሁ? ለብቻ ነው እዛ የምንገናኘው ሰማይ ላይ ማለት ነው። ስለዚህ አያገባችሁም ስለኔ እና ስለ ሃይማኖት አትግቡ። ምን ለማለት ፈልጌ ነው እዚህ ጋር ታላችሁ አሁን ዴቭ ያስበጥሳል። ምንድነው የምናወራው? አንተ ሲጀመር ከኔ ከወንድምህ ጋር ነው እያወራ ያለው። ረዳኛ አይደል? ሲጀመር እኮ በጣም ተናንቋል ኤፍሬም። ሲጀመር አሁን እኮ በጣም የበለጠ በቃል አይደለ ለሩታ በጣም የሚያስብላት እኮ ነው የሚመስለው። በጣም ከወንድሙ አስበልጦ ለሩታ የሚያስብ የእውነትን ነው። ወንድም እንደዚህ ሆኖ ካሰብክላት ጤነኛ አድርገህ ስጣት ለሩታ ጤነኛ ወንድ አድርገህ ትክክለኛ አብርሃም አድርጋችሁ ስጡ። ትውሰደው። ትክክለኛ አብርሃም ይምጣና ትውሰደው። ችግር የለው እንዴ። ማንኛውም ሴት እንደዚህ አድርገው ወንድን መልስ አናውቅም። የምሬን ነው የምላችሁ እንዴ። በስማ ነገር የለብንም ማለት ሰላም ነን። አንተ እዚህ ቤት መምጣት ትችላለህ። ኤኒ ታይም ትችላለህ። አስጨርሱኝ። እኔ ወንድሜን ለማየት ነው የመጣሁት። ሰሞኑን የማየው ነገር ሲጀመር ስልክ እየደወልኩኝ በፍጹም ስልኩን ማግኘት አልቻልኩኝም። እናንተ ጋርም ስልክ ስደውል ስልካችሁ ሊሰራልኝ አልቻለም። ግራ ስለገባኝ ብዙ ነገር እያየሁ ነው። ሰሞኑን አንዳንድ የሚለቀቁ ሚዲያ ላይ ብዙ ነገር እንጃ አላውቅም። ሄርሜላን ደግሞ እኔ ደውዬ ጠራኋት። እኔ እኮ በጣም የገረመኝ ደግሞ ዴቭ ማለት ነው ቤስ በዚህ አጋጣሚ እንዴት እኔ የላችሁ ማለት ብዙዬም 3 ቀን ነው ምናምን 2 ቀን ነው አጣፍታ መጣች። እንዴት ነው ወንድምን የሚያክል ልጅ እንደዚህ ሆኖ አብርሃም ሰው የለም ወይ እስክንል ቤተሰብ የለም ወይ እስክንል ድረስ ወንድምን የሚያክል የእውነት ወንድማችሁ ከሆነ የእውነት የእናት አባት ልጅ ከሆነ እንዴት ነው ወንድማችሁ በዚህ ልክ ሆኖ በሰው እየተመራ አዎ ላስተካክልላችሁ እንዴት አስችሎ ዝም አልክ? ማለት በሚዲያ ያየ እንዴት አብርሃም እንደዚህ ሆኖ የእናት ልጅ የአባት ልጅ እንደዚህ ሆኖ የአባትና የእናት ልጅ እንዳልሆን ካውቃለሁ። ግን እናንተ እንደመጣችሁት እሺ የአባት ልጅና የእናት ልጅ ሆነ አንተ ወንድም ሆነ እንዴት አስችሎ ዝም አልክ? የምሬን ነው እኮ የምላችሁ። ሚዲያ አላስችል ብሎኝ እንዴት ሲጀመር እንዴት አስቻለ? አንድ ቀን ቪዲዮ እንዳየ በረ መምጣት እየቻልክ እንዴት አስችሎ ዝም አልክ? የምሬን ነው የምላችሁ። እኔ በጣም ነው ግራ የምታጋቡኝ። እኔ እሷን ስለሷ ጤንነት ለማወቅ ነበር የደወልኩት። ግን በዛውም ስለ አብርሽ ስናወራ አብረን እንሂድ ብያት እኔም ወደ ቤት እሱ ጋር ሄድ ነው እንሂድ ብያት ነው የመጣ ነው። በመጀመሪያ ደረጃ አሁን ዴቭ የምር ከወንድም ሄርሜላ አስበልጠ ስለ ሄርሜላ ጤንነት በጣም እንትን አልካ። ቀጥ ብለህ ቤት አትመጣም። እዚህ ጋር ለምን ሄዶ ሄርሜላን አመጣት ምናምን አይደለም። ግን እዚህ ጋር ቅድሚያ የሚቀድመው አብርሃም ነው። እየሮጠ ለምን አብርሃም ጋር አልመጣም? ቀጥ ቤት ያውቃል አይደል? በዚህ ልክ አብርሃም ሳምንት ሊሞላው ነው እንደዚህ ሆኖ ምን እስኪሆን ነው የምትጠብቁት? እኔ የምለው ምን እስኪሆን ድረስ ልብሱን አውልቆ መንገድ ላይ ሲሄድ ድረስ ነው የምትጠብቁት? አንተ ደህና ነው ወይ ነው ወንድም? እኔ አንተ ስላንተ ነው የማወራው። ምን ደህና ይሆናል? እንዴት የምታወራው ራሱ እንዴት ነው? ምን ሆነ? ወይስ ይሄ ምንድነው ሁለት አብረው ያደረገው? ወይስ ማወራቱ ተገቢ ነው? ደህና ነኝ እኮ ያለ ነው ኤፍሬም። ሲጀምር ይኸውላችሁ ቤተሰብ ፈሳ ያለበት ዝላ አይችልም ይላል ያገሬ ሰው ማለት ነው። የሆነ ነገር ከሌለባቸው እንደዚህ አፋፋይ እንትን አይሉም። ገባችሁ አይደል? አፋፍ እንደዚህ አይመቱ። የሆነ ነገር ስላላችሁ እንደዚህ የሚሆኑት ማለት ነው። ገባችሁ አይደል? አንድ ሰው የሆነ ነገር ከሌለበት ሌባ ማለት ነው። ሌባ ሳትሉት እንደ እኔ ሌባ ነኝ እኔ እንደዚህ አላነሳም እንደዚህ ምናምን ብሎ ይላል። ገባችሁ አይደል? ሌባ ስለሆነ ያጋልጣል ራሱ። እዚህ ጋር ራሳቸው ስለሚያውቁ ያደረጉትን ስለሚያውቁ ስላብሉ ማውራት ተገቢ ነው። ደህና ነኝ እያለ እኮ ነው። ገባችሁ አይደል? ስለ እንዳይታወቅባችሁ
ኤፍሬም ሲጀመር እንዳታወራኝ ብያለሁ። በቃ እስከቻልኩ ድረስ እንዳታወራኝ። በጣም እንጣላለን። ወሬ ማለት ምን እንደስማይ ልጁ ዳና ነኝ እግዚአብሔር ይመስገን እያለ ከዚህ በፊት ለምን ሲጀመር እኔ ጭራሽ ግራ ገብቶኛል። ሰሞኑን እንግዲህ ምንድነው ይሄ ድግምት ነው የሆነ ነገር ምናምን የሚወራ ብዙ ነገር አለ። ሩታ ይህንን ሀብል ሲጀመር ሁለት ሀብል ሰው ጥያቄ ነው አይደለ? ያ ጥያቄ ደግሞ ለእኔም ጥያቄ ነው። ተረዳሽኝ አይደለ? ሲጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? እሱም ብቻ ሳይሆን ሀብሉን ካደረገ በኋላ ነገሮች በጣም የተቀያየራሉት። ሄርሜላ ሀብሉን ካደረገ በኋላ ነው። በቃ ሀብሉን ካደረገ በኋላ ነው አብርሽ የተቀያየረው። ሌላ ሰው የሆነ ሀብሉን ካደረገ በኋላ ነው እያለችኝ ነው። እኔ ስለዚህ ሀብል የምታወሩት ነገር በራሱ ጭራሽ አልገባኝም። ገብቶሃል? ግን እሷ የተረዳችው ነገር ስላለ ይህንን ሀብል እንዲያወልቅ እፈልጋለሁ። እሷም ብላለች በእሷ የተነሳ እኔም እንድታወልቅ ሀብሉን እፈልጋለሁ። ገብቶሃል? በእሷ የተነሳ ሳይሆን እንድታወልቅ እፈልጋለሁ። በል ቀጥታ ዴቭ ራሱ ማለት ነው። ቀጥታ በቃ አውልቅና ልይ ወንድሜ፣ መጀመሪያ ሀብሉን አውልቅና ከዛ በኋላ ወደ ሕክምናም ሆነ ወደ ሕክምና ሲጀምር አያስፈልግም። የማውቀው አብርሃም እንደዚህ አልነበረም። አንተ ሀብሉን ካየው በኋላ አንገት ላይ እንደዚህ ተቀይራል። ስለዚህ አውልቅ አትልም? ሄርሜላ ግዴታ ሄርሜላ ስላለች አይደለም መሆን ያለበት። አሁን ሀብሉ ሲጀመር ደግሞ እኔ አንተን ሳውቅ ሁለት ሀብላ አንተ የምትዞር ሰው ልጅ አይደል? ሲጀመር ስለ ሀብሉ ሲወራ ያዛ አያቸው አይደለ? ያለ ነገር ስላለ ነው። ጅኒው ነው ያሳዘው። አያቸው አንገታቸው ደግሞ እኔ ወንድሜ በደንብ ነው የማውቀው። ሁለት ሀብላ ጉሜ ወንድም እኔ የለኝም። ስጦታ ነው ስጦታ ሲሰጠ የመለስክ ሰውዬ አሁን ስጦታ ብለህ ማውራት ሞል ስጦታ ቢሰጥህም ሌላ ጊዜ ስጦታ ስንት ጊዜ ሰጥሃለች? ስንት ጊዜ ስጦታ ተሰጥቷል? ቀይረህ ታደርጋለህ እንጂ ሁለት አብላ አድርጋ እኔ ይህንን ሀብል ያደረኩበት የራሴ ምክንያት አለኝ። የራሴ ትርጉም አለኝ። ገባ? በቃ ስጦታን ያደረኩለት ምን ትርጉም ምን አይነት ትርጉም? ምን ያሳለፋችሁት ፍቅር ያሳለፋችሁት ትዳር ወይስ አሁን ያ ሁሉ ነገር አልፋችሁ ስለ አንድ ላይ የሆናችሁ ነገር ትርጉም? ስለምን ትርጉም? ሩታ ምን ትርጉም ስላለሽ ነው? እኛ የምናውቀው የእናቶቻችን ኦኬ፣ የባል ሊኖር ይችላል ትርጉም። ነገር ግን ይሄ እናቶቻችን አባቶቻችን ኦኬ የድሮ ቀለበቶች እንደዚህ ሲሰጡን ይሄ ለኔ ትርጉም አለኝ፣ ይሄ ልብስ ለኔ ትርጉም አለኝ እንላለን። ለአንቺ ትርጉም ካለሽ እንዴት ማለት ምን? እስቲ አሰረጅን። በምን ምን ስለሆነ ስጦታ ነው ብለሽ ነው የሰጠሽው? የዛ ሰዓት እንድንታረቅ ሶ ምናምን ብለሽ ነው የዛ ሰዓት የሰጠሽው ማለት ነው እንጂ ትርጉም አለኝ ለኔ ብለሽ አይደለም የሰጠሽው። የራሴ ሀብል ነው የሰጠሁት። ሶ አራ የተለየ ነገር አይደለም። ወርቅ እኮ ነው አይደል? እንዴ ምን ችግር አለው? እሺ ከዚህ በፊት ይሄን ነገር አልተቀበለውም ነበር አብርሃም ይሄን ነገር ታስታውሳለህ? መጀመሪያ ነበር የሰጠችው ከኔ ጋር እያለክ ሀብል ካልሰጠው እሱ ደግሞ ኤፍሬም ደግሞ እኔ ነገር ካላደረኩ ምናምን እያለ ነበረ። ራት ካልጋበዝኩሽ ምናምን እያለ ነበረ። ከዛ እናንተ በንጋታው ተገናኝተን ነበር ካስታወስክ። ከዛም በኋላ ግን ደህና ነበርክ ስላላደረከው ማለት ነው። ካደረከው በኋላ ግን ጸባይ ሁሉ ነገር ተቀያይሯል። ገባህ አይደል? አንተ እንደዚህ አይነት ሰው አይደለም። እንደዚህ ባህሪ የለህም። ይሄን ነገር ደግሞ አይደለኛ ሁሉም ሰው የታዘበው ሩታ። እኔ በዚህ ላይ ማሰብ አይጠበቅብሽም። ፈልገው ነው አስገድጄ ያደረኩ። አሁን ሩታ ዝም በይ እስቲ ያውራ። ፈልገው ነው አስገድጄ ነው እያለች ትጠይቃለች። ሲጀመር ሩታ በጠየቀችው ስለሚመራ እኮ ነው እሷ እንደዚህ የምትጠይቀው። ደግሞ ስጦታ ደግሞ ማለት አለማትልክ ከምትወዱ ከምታፈቅሩ ሰው ስጦታ ከሰጠህ አለቀ ኖ እየተባልክ ያለውን እየሰማህ ነው። መጀመሪያ ደረጃ ከራስህ ጋር ከሆንክ እያለች ያለችው እኮ ስጦታ ነው የሰጠችኝ። ሀብሉን ካደረግክ በኋላ ተቀይረሃል እየተባልክ እኮ ወደ ራሱ ነው የተመለሰው። ምን አንተ ቆይ አይደለም ሄርም ዝም በይ። ሀብሉ ወደ ራሱ እንዲመለስ ነው ያደረጋችሁበት። ወደ ራሱ ነው የተመለሰው። ሀብሉን ካደረገ በኋላ ወደ ራሱ ተመለሰ። የሩታን ሀብል ስላደረገ ማለት ነው። አብሮ ያሳለፉት ምናምን ከሩታ ጋር ስለነበረ ሀብሉ ትዝ አለውና ወደ ራሱ ተመለሰ ነው። አልገባኝም። የምን ልጅ ጨዋታ ነው የምትጫወቱት? ወደ ራሱ መመለስ ማለት የቱ ነው? አብርሃም እንደዚህ ነው እንደምታውቀው ካልነበረም ከሄርሜላ ጋር እያሳለፈ የነበረው እኔ ስለሱ ጉዳይ አይደለም የምናወራው። ከሄርሜላ ጋር እያሳለፈ የነበረው ተው። ልክም ሆነ ልክም አልሆነ አንድ ሰው ወዶ ፈቅዶ ኦኬ አንድ ህይወት ውስጥ ከገባ በኋላ ሰው መብቱ ነው። ነገር ግን ኦኬ ኤፍሬም የተባልክ ሰውዬ ማለት ነው ልክም ሆነ ከሄርሜላ ጋር እያሳለፈ ነው ልክም አልሆነ። አሁን ሰዓት ላይ ግን ወንድም ያ አብርሃም የምታውቀው በዚህ ሁኔታ ነው የምታውቀው። እስቲ ስለ አብርሃም አውራ፣ ስለ ሌላው ተውት። ሩታ እንደዚህ ነበረች፣ ሩታ እንደዚህ ተጎዳች፣ ሩታ እንደዚህ ሆነች፣ ሩታ እንደዚህ ኖ እናውቃለን። ሁላችን አልተኛንም እኮ አይደል እንዴ? እኔ ራሱ እያወራን ነበር እንዴ አይደል? የዛ ሰዓት ለሩታ ፈርደናል። ሰው ሩታ ስለተጎዳች አሁን ኋላ አንስተን ሩታ እኮ እንደዚህ ነበረች፣ ሩታ እኮ እንደዚህ ብቻዋን ነበረች፣ ሩታ እኮ ነፍሰ ጡር ሆና እንደዚህ ብቻዋን እንደዚህ አለ ሰው አወራን። ስለዚህ አሁን የሚያሳስበን የአብርሃም ነገር ብቻ ነው። ስለ ሩታ 1000 ታይምስ አይ ሴድ ኦኬ፣ በጣም ብዙ ጊዜ አውርተናል። ወደ ኋላ ተመልሰናል የምናወራው ሩታ ያሳለፈችውን አብርሃም ምን እንደሚያሳልፉ ምን አይነት ፍቅር እንዳሳለፉ ከጅምሩ ጀምረን እናውቃለን። እኛ ልጆች አይደለንም። ገባችሁ አይደለ? ግን አሁን የሚያሳስበን አብርሃም ደና የሆነ ነው። አለቅ የኛ እሱ ነው አለቅ። ከዛ በኋላ ከፈለገ ይሄድ ነው ወደ ትዳሩ። ግን እሱ ወደ ጤንነቱ ይመለስ። ኢምፖርታንቱ ይሄ ነው። ልጅ አያጫውታችሁ
ኦኬ እንዴት ነው እየወረደ ነው? ምን የሆነው ነገር አለ? ኤፍሬም አልሰማኸኝም? አብርሃምን አንተ ድሮ ስታውቀው እንደዚህ ነው ወይ? አሁን ተረጋግቶ ልክ እኮ እንደዚህ ነው የምታውቀው አብርሃምን? ግዴታ ከሰው ልጆች ጋር መጣላት መጫወት አለበት እንዴ? እኔ ዴቭን አክብሬ ነው እንጂ እዚህ ኦኬ ከሰው ጋር ምናምን የሚጣለው አብርሃም እንትን ነው ማለት ነው። ግዴታ እንደዚህ መሆን አለበት ወይ? ድርሽ እንድታይ አልፈልግም። በመጀመሪያ ደረጃ በቤቴ ቆመሽ በእንደዚህ አይነት አግባብ እንድታናግሪኝ አልፈልግም። ነገር እኮ ጨረስን እንዴ? በቃ አብርሃም ሩታ መርጫ አለ ከሩታ ጋር ኑሮ መኖር አይችልም እንዴ? በዚህ ልክ ነው ትጨርቁላችሁ እየመጣችሁ። እኔ የምለው ማለምና እንዴት ነው ከእሱ ጋር እዚህ ነው ያለው ወይስ ራስ ጋር ነው ያለው? ራሴ ጋር ነው ያለው። ራሴ ጋር እሺ ሳይሆን ሩታ ልክ ነው። ይህንን አብርሽን ነው የምትፈልጊው ነው ወይስ? በጣም ሰላም እኮ ነው የተረጋጋ። ድሮ የተረጋጋ ነበር። አሁንም ወደ ድሮ ማንነቱ ነው የተረጋጋ እኮ። ድሮ የምታውቂው አብርሽ ይሄ ነው። ይሄን ነው የምታውቂው አብርሽ? በጣም ሰላማዊ አብርሽ ነው። አሁን እሺ ከእናንተ ጋር ፍጥጣ ነው ውሸት ሩታ፣ ፍጥጣ ነው ውሸት ዋሽች ሩታ። የማውቀው አብርሃም ይሄ ነው። እግዚኦ ማርና ክርስቶስ የምርሽና እዚህ ጋር ያላችሁ ቤተሰብ ቪዲዮ የሚሆን ምን የሚሆን ማለት ነው። እውነቱን አውሩ። አብርሃም ይሄ ነው የምታውቀው ሩታ የምታውቀው አብርሃም ይሄ ነው። እንደ ጅል አስቀምጣ ቤት ውስጥ የምታዘው አብርሃም ነው። ወንድ ነው ያገባችሁ። ሰላማዊ ኦኬ ማለት ሰላማዊ የምትፈልጊ አንቺ እንደዚህ ጅል ሆኖ አንቺ የሚታዘዝ ወንድ ነው ሰላማ ያለው ወንድ ማለት ነው። ችንጋራ ከኤፍሬም ጋር መከራከር አልፈልግም። እኔ አሁን ሀብሉ ነው የምፈልገው። ሲጀምር እነሱ ራሱ ተያይዟል። አይናችሁ ውስጥ የሆነ ነገር አለ መሰል ተያይዟል። ሁሉም ተያይዟል። እኔ በዚህ ሰዓት አብርሃም ራሱ ጤነኛ ነው ብሎ የሚያወራ አጠቃላይ እንደ አብርሃም የተያዘ ነው አጠቃላይ ማለት ነው። ምክንያቱም ፍጥጥ ያለ ውሸት ሰው እንዴት ይዋሻል? እንዴት የማውቀው አብርሃም ይሄ ነው። ሄርሜ ሀሳብ ካለሽ ማውራት ትችላለሽ፣ ግን እኔም እንዲያወልቅ የምፈልገው አሁን ሀብሉ እንዲያወልቅ ፈልጋለሁ። እኔም ሀብሉ እንዲያወልቅ ፈልጋለሁ። አንድ ሰው እውነት ካለው ምን ችግር የለውም። ሀብሉ ለ2 ቀን ወይ ለ3 ቀን ሻውልቆ እንየው። እናንተ ስለፈለጋችሁ እኮ የሚወልቅ ነገር ለ3 ቀን ሲጀመር ሀብሉን ይዛችሁት ሂዱ። ሌላ ሀብል እንዳያረጉ ደግሞ እውነት ካላችሁ እስቲ አውልቅ። ሲጀምር አብርሃም ራሱ አያወልቅም እንጂ ላው ላይ ያለበት ጅኒ አያስወልቅም። ቤተሰብ አያስወልቅም። እንዲያወልቁ አይሰጥም። በራሱ ፍላጎት የሚያደርገው በራሱ ፍላጎት ያወልቋል። ከፈለገ እንዴት ነው ተሰጥቶ ታውልቁ ያለበት ላይ አይችልም ይባላል። ደፍራችሁ እስካሁን በማንቀልፉ ማለት አብርሃም በዚህ አይሴድ አሁን ያልኩት ፈስ ያለበት ዝላ አይችልም። ያ ስላለ ነው እንደዚህ አብርሃም እንዳያወልቅ እነ ኤርሜላ የሆነ ነገር ሲያወሩ ከአብርሃም ጋር ቶሎ ብሎ አፋፍ ሚሉት የሆነ ነገር ስላለ ነው። የሆነ ነገር ባይኖር ኖሮ ሰው እንደዚህ አይሆንም። ሲጀመርም ደግሞ አንተ እኔ ሌላው ተው በቀደም ምን ከሄርሜላ ጋር ቆሞ እንኳን ሲያወራ እንዴት ነው እንዴት ስለሆነ አንተ እና ኤፍሬም የት ነው የምትሄደው ብሎ ይህን ብሎ ያውቃል እንዴ? አንተ እሱ እንዴ ምን አይነት ወሬ ነው የምታወራው? ኤፍሬም የት ነው የምትሄደው ትተኛ አትሄድ ጤነኛ ቢሆን ይህን ነገር ይልሃል እንዴ? ምን እያወራ ነው? እኔ አሁን ወንድሜ ሲጀመር ኤፍሬም ራሱ ተይዟል። ቤተሰብ እኔ አልፈርድም። ጤነኛ አይደለም። ስለአንተ አንተ በምናወራው መንገድ እናወራለን። ሲጀመር በእነዚህ ጤነኛ ነኝ እኮ እያልኩ አብርሃም ጤነኛ አይደለም። በእግዚአብሔር ሲመልስላችሁ አብርሃምን ተውት። እሱ ጤነኛ አይደለም። ሲጀመር እንዴት ነው ጤነኛ ነው የሚለው? ጤነኛ ያልሆነ ሰው እንዴት ነው ጤነኛ ነው የሚለው? እንዴ ድንጋይን ከድንጋይ ጋር ታጋጫ ሆ ብዙ ሰዎች እየተጨነቁ ነው። እኔ ጤነኛ ነኝ። በቃ አንተ ሻብሩን አውልቀውሽ እኔ አውልቀለህ እሺ አንተ አውልቀውሽ አውልቀ ፎቶካን ይዘጠኝ አያችሁ ተጠቅሜ መጀመሪያ ወደ እናንተ ቀበል ከፎቶካን አብርሽ እኮ ይሄን ችግር የለውም። እናረጋጋው ለኔ መልስ ስጠኝ። መጀመሪያ ሀብል ያደርገች ልቀልና ተቀበልካት አሰጥም ሩታ አሰጥም እንድታወልቅ ራሱ አያችሁት ከሌለ ለምን አይወልቅም? የሆነ ነገር ከሌለ ለምን አይወልቅም? መልስልኛ ለሱ እሺ በቃ አንተ ፎቶካን ይዘጠኝ አውልቀ እሺ ፈልግም አልፈልግም መጀመሪያ የተጠቀለና ተቀበልክም መጀመሪያ ሰጠህ እኮ አልቀበልም ብለህ ደህና ነበርክ አይደል እንዴ? ሲጀመር ሩታ ተለጥፋ እጇ ተጣብቆ ከአብርሃም ጋር ማለት ነው። አብርሃም ደህና ሆኖ ሊያወራ አይችልም። ገባችሁ አይደለ? በመቀጠል ብዙ ነገር አውጥተን ነበር አይደል? ከሩታ ጋር ብዙ ነገር አውጥተን ነበር አይደል? ስለዚህ ከሩታ ጋር ሆነ በቃ አለቀ። ኤፍሬም እኔን እኮ አልተረዳኸኝም። አልተረዳኸኝም። ሲጀመር እኔ ከሩታ ጋር እንዲሆን አልፈልግም አልኩኝ። በፍጹም አይደለም። እኔ ወንድሜ ደህና አይደለም ነው ምንም ደህና አይደለም። እኔ አብርሽን በእነዚህ አይነት መንገድ አላውቀውም። ይህንን አብርሃምን አላውቀውም። አንዴ ምንድን ነው ሁለታችንም እኮ ስታርጉ እኮ አብሬያችሁ ነበርኩኝ አይደል እንዴ? ይህን እኮ የሆነ ነገርማ አለ። ለዛ ነው ሩታስ ለምን አትፋታም? ሲጀመር እጅ ተጣብቀው መጀመሪያ ይፋቱ እስቲ የተጣበቁት ይፋቱና ከዛ በኋላ አብርሃም የትኛው አብርሃም እንደሆነ ይታወቃል። ከዛ ሀብሉን በጥሱት። አንተ ይህንን ነገር እንትተህ ሌላ ውስጥ ብትገባ ባህሪ ለምን ተቀየረ አይደለም እንዴ? ስለዚህ እኔ ደግሞ አብርሃም ሳውቀው እንደዚህ አይነት ልጅ አልነበረም። አሁን ተቀይሮ
ሩታ ልክ ማለት ነው። እኔ የምለው የሆነ እኔ ባለፈው ተናግሬያለሁ። በቃ አዲስ ሙሽራ እንኳን እንደዛ አይጣበቁም። አዲስ ሙሽራ ተሞሸሮች ራሱ እንደዛ አይጣበቁም። 10 ዓመት ተራርቆ የተገናኙ ሰዎች ራሱ እንደዚህ አይሆኑም። ብኛል ስለዛ እኔ ደግሞ አይሙር ነፃ የሚሆን ይህን ሀብል ስታወልቅልኝ ነው። በፈቃደኝነት አውልቅ ወይ በግድ ላውልቅልህ? እኔ አንተን ሪስፔክት አድርጌ ነው በጣም ብዙ ነገር እየተወራን ያለው ማለት በቃ ምንም እየተደረገ ያለው ነገር አግባብ አይደለም። ግን ደግሞ አንተን ከማክበሪያ አንጻር ነው ዝም እያልኩኝ ያለሁት። ገባ? ሲጀመር እሷ ስህተት ናቸው። እዚህ ቤት ምን ትሰራለች? ለምን ትቆሚያለች? ምንም እኮ ትርጉም የለውም። ያንቺ እዚህ ነው እሷ ምን አደረገችሽ? አሁን እዚህ ጋር ምን አደረገችሽ? ቆይ እንደውም አታውሪ እያላችሁት አፋፏን እያለች ምንም አላወራችም። እንደውም ማለት ነው ሄርሜላ። ግን እሷ ላይ ምን አለባችሁ? ኧረ ወይኔ ነው እንዴ? ሀሳብሽ ስላልተሳካልሽ ነው ሰውቀብሽ ሀሳብሽ በሰላምና በፍቅር የመለሽት መስም እንደዚህ ደስ ታውሪ ምንም ማድረግ ስራሽን ታውቂዋለሽ እኮ ምንም ማድረግ ተርብ እንደሆነ ታውቂዋለሽ በደምብ ሆነ እንግዲህ ሆነሽ ያውቀዋል ሆነ እስቲ ማለት ከምናምን ያልተመለሰ ፍቅር በእንደዚህ አይነት ነገር አይደለም መልሽ ሆነ ምን ተወኝ ይሄን እናውቃለን ወንድ ከሆናችሁ ይሄ አብዱ ይለቅልኝ እኔ ጥያቄ አለኝ አብዱ ይለቅልኝ አንቺ ጥያቄ መስማት በራሱ ፍላጎት እኮ ያደረገው በቅድ እኮ እንደዚህ አልታላሉ ኤፍሬም ምንድን ነው የምታወራው? ምንድን ነው እያወራህ ነው? ምንድን ነው የምታወራው ነገር እኮ አልገባኝም። እኔ ነው ወንድም ደህና ነው የምናውቀው አብርሃም እንደዚህ ነው። ከሩታ ጋር ሰው እንኳን ከሰው ጋር እንኳን ቆሞ ቪዲዮ እየሰራው ሩታ ላይ እንደዚህ ለጥፏል። እንትን ሁሌን እያለቀሰ ሁሌ የሆነ ሆዱ ባብቶ እኮ ነው እንደዚህ የሚሆነው ወንድ ልጅ እንጂ የትኛውም ወንድ ልጅ እንደዚህ ለፍስፍስ ሆኖ ቪዲዮ እየተሰራ አንድ ሴት ላይ እንደዚህ አይወድቅም። ይሁት አብርሃም ይሄ አብርሃም ነው የምናውቀው። እንደዚህ አይነት አብርሃም ነው የምናውቀው እኛ እናውቃለን። እንደዚህ አይነት አብርሃም አናውቅም። ይሄ ነው የምታውቀው አብርሃም። ትናንትና እንኳን በትንሹ ትናንትና ዳኒ የሚያደርገው እንዴ ዳኒ ከዚህ ጋር ተነስቶ እኮ መሬት ላይ ሲንከባለል እንደዚህ አይነት ወንድም አለኝ እንዴ? ወንድም አለ እንደዚህ አይነት ድንገትም ወደቀ አልወደቀም። ሊጎትተው ነው አይጎትተውም። አብርሃም እንዴ አሁን ራሱ በረሰ እያወራኝ እኮ አይደለም በስ ያወራው ነው። ከዚህ በላይ ምን ላውራ የምትፈልጉ ምንድን ነው? ደህና ነው ወይ? ደህንነትህ ደግሞ ልክ ለኔ ልታል አብርሃም ምን ማስፈቀድ አይጠበቅብንም። አሁን አብርሃም ከቀርቡ አይደለም ሲጀመር አብርሃም ትክክል አይደለም። ለዴቭ ራሱ እንደዚህ አይነት መልስ መልሶ አያውቅም እስከምናውቀው ማለት ነው። ገባችሁ አይደለ እንዴ? አብሩን ነው ልክለት እኔ አስራሽ ነሽ እጅሽ እንዴ እንዳሰነዝሪ ሌላ እኛ ቁጭ ብለና በቃ ሶፍ ነው የሚመለስ መስከረሽ ወለኔ ያማሽ ቀራል ሪፐብሊኩና እና ያለ ያማሽ ቀራል አሁን ሲያምርሽ ቀራል ደስ ይላል። ሩታሽ በመጀመሪያ ደረጃ እኔ የሁለታችሁ እሷ ጋር ሆነ አንቺ ጋር ሆነ እኔ እንደዛ እንድትባባሉ አይደለም ሄርሜላም ዛሬ መጣችሁ የመጣችበትንም መጀመሪያ የተገናኘንበትን ምክንያት አስረድቼሻለሁ። ግን አንቺ አብርሃም ነገርኩሽ እኮ ለአንቺም የሚጠቅምሽ ለአንቺም ህይወት የሚሆንሽ ነገ የልጅሽ ትክክለኛ የልጅሽን አባት የእውነት የምትፈልጊው ከሆነ በእንደዚህ አይነት መልኩ ይሄንን የምታውቂው አብርሃም ነው ወይ? እኔ በስነ ስርዓት አይኔን እያየሽ ልትመልሽ ይችላል። የምታውቂው አብርሃም ይሄ ነው እሷ አዋለች አትፈራም ወይ? ትናንትና የነበረው ትናንትና እንደዛ እንዴ አብረሽ እኮ አንቺ ስታወሪ እንኳን እንደዚህ ጸጥ ብሎ አይቆምም ነበር አይደል? ምን ዛሬ ምን ስለተፈጠረ ነው? ሰላም ሆኑ ምናምን ደብሯቸዋል። እንዴ አልገባኝም። እኔ የሁሉ ጊዜ ተረጋጋን እንዴ የሚባለው እርግጥ ብሎ ነው እያወራን ያለው። የተረጋገሰው እንደዚህ ነው እንዴ? ደንዝዞ እንደ ጅል የሚሆነው ለካ የተረጋገሰው ነው። ማን ያለው? ወይስ ምንም አልቆረቆረሽም? አንድ ጥያቄ ልጠይቅ። አብርሃም ምን እንደሆነ ፈልገው ወይ ምን ነው ፍላጎት ምንድን ነው? እኔ እንዲሆን ፈልገው ከጤናው እንዲሆን እኮ ጤና እኮ ነው። ሰላም ነው። ሰላም አይደለም ወይስ ጠይቀው ወይስ ሻኪ ቤት ይዘነው እንሂድ ደስ ይለኛል። ሲጀመር እኔ አሁን እንኳን ሐኪም ቤት ከአንተ አፍ መጣ ገብቶሃል አይደለም? እኔ ሐኪም ቤት ሌላ ቦታ ከመሄድ በፊት ሀብሉን አውልቆ ማየት እንፈልጋለን። ምክንያቱም አንደኛ ብዙ ሰው አይምሮ ቴንሽን ስለሆነ ማለት ነው። አይ ይሄንን ሀብል ካወለቀው በኋላ እውነት ደህና ከሆነ አብርሃም ሀብሉ ላይ ነው ችግሩ። ደህና ካልሆነ ግን በስነ ስርዓት ያ ሀብሉ ይውልቅና አብርሃም ደህና ካልሆነ እያስታወሰ ካልመጣ ኦኬ ሐኪም ቤት ውሰዱት። ነገር ግን ሀብሉን ያውልቅልን። አዎ ያውልቅልን። አላውቅም ሩታ ሀብሉ ላይ ምን ችግር አለው? የምታውቁት እናንተ ናችሁ። ሲጀመር ኤፍሬም ከዚህ በፊት አግኝቼው ነበር። እያወራበት የነበረው መንገድ ሲጀመር አልተመቸኝም ነበር። ግን ወንድሜ ከእናንተ ጋር መጨቃጨቅ በፍጹም አልፈልግም። ሲጀመር ማለት ነው አብርሃም ቁጭም ማለ ቆምም ማለ ሩታ እጁን ሳትጥል አትቆምም ለብቻ ይመስለኛል። እጁን ራሱ ትንሽ እንትን ካለች አብርሃም ትንሽ እንትን ይላል መሰለኝ እንዴ። እኔ አሁን ሀብሉ እንድታውጣልኝ ነው የምፈልገው። ሀብሉ እንድታውጣልኝ ነው የምፈልገው። አንተ አልፈልግም። እኔ ሀብሉ ሲጀምር እኔ ሀብሉ ከዚህ በላይ የት ነው የምንወስድብህ? ቁጭ በል አንድ ጊዜ የት ነው የምንወስድብህ? እናውልቀውና ሀብሉን እኔ አውልቄ ሊሆን እኮ ነው የምልህ። አልወልቅም ያልፈልግም። አያችሁ እንዴት እንደሚሆነው እንዳይወልቅ እንዴት እንደሚሆኑ ማለት ነው።
አያችሁ አይደለ? እና አሁን ሀብሉ ላይ ምንም የለም፣ ሀብሉ ላይ ምንም የለም። ሩታ በፍቅር ነው የመለሰችው። በጣም ሲጀመር በቃ አንተ ሰማኝ የምን ሰማኛ የእውነት ወንድምን የምትፈልግ ከሆነ ከኔ ጋር ኦኬ። ኤፍሬም እኔ ነኝ የሰጠሁት ብሎ ነው ኤፍሬም የሰጠኝ ስጦታ ነው አለ። አያችሁ ውስጥ መግባት ካልፈለግ በስተቀር የበለጠ ሌላ ችግር ውስጥ ነገር ውስጥ ከምንገባ በፊት አሁን ሀብሉን እንኳን አውልቅ ስለው አልወልቅም እያለ አንተ አብረን ይህንን ያደርጋለ ወይ? እኔ ላወልቅለት እኮ እየተለከለ ነው እያለ እውነቱን ንገረኝ። ይህ ሀብል ማታወቅ ከሆነ አብዳል ምንድን ነው የምታፈቅራት ሴት እኮ ሀብል ነው እንጂ ያወለቀው እሷን አይደለም ያወለቃት። አያችሁ ላውልቀው ይላል፣ ላውልቀው ሩታ ይላል። እሱ ካልፈቀደች ምንም ነገር አይሆንም። አያችሁ አያችሁ ህፃን ልጅ ነው እንደዚህ የሚሆነው። ቤተሰብ አሁን አላውልቅም እምብዮ የሚሉት እኮ ህፃን ልጅ ነው። የሆነ ልብስ አልብሳችሁ ምናምን ማለት ነው። አብርሃም እንደዛው ነው ያለው። ሜት ትፈልጋለህ ትለዋለች። አያችሁ ምንድነው? እጅሽን አንሺ ውስጥ ከአብርሃም ሩታ አንቺ ራሱ እጅሽን አንሺ። በፈጣሪ ወንድ ልጅ ላይ እንደዚህ ሰው ኢንሻአላህ በዛው በቀሩ ኢንሻአላህ አብርሃምን በዛው ይዞ ሄዱ። ቤተሰብ እንግዲህ አብርሃም ይዞ ሄደዋል። ኦኬ ኤፍሬምን ወደዛ ገፍትሮት አብርሃምን ለብቻ አድርጎ ሀብሉን እንደምንም አድርጎ መበጠስ አለባቸው ብዬ አስባለሁ። የነገ ቪዲዮ አላቅም ምን አይነት እንደሆነ። በተረፈ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ባይ ባይ።